የአርቲስት ነጻነት ወርቅነህ ሚስት ጉድ ወጣ። በራሱ በነጻነት ወርቅነህ ታላቅ እህት አፍ የሰማነው የማይታመን ነገር እንዲህ ስትል ስለእርሷ ተናግራለች። ታሞ ስትከባከበው እንዳልነበረ፣ በሆስፒታል ተኝቶ የምትልክለት የቤት ፎቶ እንደሆነ፣ በህንድ ሆስፒታል ተኝቶ ሲታከም እሷ ስትዝናና እንደቆየች፣ ብቻ ብዙ። ለመሆኑ ለምን ይሆን ይህን የተናገረችው? እውነት ይሆን? ቪዲዮውን እስከ መጨረሻው ከተከታተላችሁ እውነቱን የምታዩት ይሆን። ሰላም ውድ የቱልቱላ አዲስ ዩቲዩብ ቤተሰቦች፣ ዛሬም በሌላ በአዲስ ቪዲዮ መጥተናል። ቪዲዮውን ላይክ፣ ሼር በማድረግ ጀምሩ። ለቻናላችን ደግሞ አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጉድና ጅራት ከበስተኋላ ነው ይላል ያገሬ ሰው። እውነት ነው። አንዳንድ ጊዜ ከላይ የምናያቸው ነገሮች በሙሉ እውነት ይመስሉናል፣ ግን ጭራሽ ከእውነት የራቁ በእውነት ተሸፍነው ሐሰትን የያዙ ሆነው እናገኛቸዋለን። በነጻነት ወርቅነህ ቤተሰብ ላይ ያየነውም ይሄንን ነው። ነጻነት ወርቅነህ ገና ከመሞቱ ነፍሱ እንኳን ሳትረጋጋ ለምን ይሄ ሁሉ ትርምስ ተፈጠረ ብለን ስንጠይቅ መልሱ ግራ የሚያጋባ ሆኖ እናገኘዋለን። ከሞተ በሳምንቱ ታላቅ እህቱ ሚሚ፣ ታላቅ ወንድሙ እና ከጓደኝነትም አልፎ ወንድሜ እያለ የሚጠራው ጓደኛው አስናቀ እሱ በሚሰራበት በተወዳጁ የቴሌቪዥን ጣቢያ ኢቢኤስ በመገኘት የመጡበት ዓላማ ጎፈንድሚ ነው በማለት ስለ ነጻነት ማንነት፣ ምን አይነት ስብዕና እንዳለው፣ ስለ ሚስቱ፣ ስለ ልጆቹ ከዛም አልፎ ስለ አማቱ ወይም ስለ ባለቤቱ እናት በጎነት በይፋ ተናግረው ነበረ። የሀገሬ ሰው ያየውን የታዘበውን ከመናገር አይቦዝንምና በነጻነት ወርቅነህ የቀብር ስነ ስርዓት ላይ ህዝቡ ሚስቱ ላይ ባየው ነገር እጅግ ተበሳጭቶና ጥያቄ ፈጥሮበት ነበር። እንደ ሀገራችን ባህልማ ለባልማ ደረት ይመታል ፊት ይነጫል በማለት ወቅሰዋት ነበር። የነጻነት ወርቅነህ ታላቅ እህት ሚሚ ኢቢኤስ ላይ በቀረበች ጊዜ አንድም የመጣችው ለዚህ ጥያቄ መልስ ለመስጠት ይመስል ነበር። በኢቢኤስ ባደረገችው ቆይታም የነጻነት ወርቅነህን ሚስት እንደሚያማት፣ ደም ግፊት፣ ስኳርና ትንሽ እግሯን እንደሚያማት ተናግራ ነበረ። ይህንንም የኢትዮጵያ ሕዝብ እንደ ምላሽ ወስዶት ነበረ። ነጻነት ወርቅነህ ጥሩ ባል፣ ለልጆቹም መልካም አባት እንደነበር ተናግረዋል። በተጨማሪም ከዚህ የሚከፈለውን ደሞዝ ወደ ዶላር እየመነዘረ ወደ አሜሪካ በመላክ የልጆቹን የትምህርት ቤት ክፍያ የቀለብ እንደሚችል ገልጸዋል። ጓደኛውም አርቲስት አስናቀ ከጓደኛም ከዚህ ሁሉ የሚያስደነግጠው ነገር ግን ባሳለፍነው ሳምንት የነጻነት ወርቅነህ ታላቅ እህት ሚሚና ታላቅ ወንድሙ በእርቅ ማዕድ ፕሮግራም ላይ በመቅረብ ብሶታቸውን በውስጣቸው አምቀው የያዙትን ዝግዝግ አድርገው ተናግረዋል። የነጻነት እህት ሚሚ እንዲህ ስትል ጀመረች። ወንድሜ ሲቃጠል ነው የኖረው። ሚስቱ ስለሱ ግድ አይሰጣትም ነበር። ሆስፒታል ተኝቶ አንድም ቀን አስታማው አታውቅም። በህንድ ሀገር በሕክምና ላይ እያለ የምትልክለት የቤት ፎቶ ነበር። እሱ ሆስፒታል ሲሰቃይ እሷ ስትዝናና ነበር ብላ በእንባ የሆዷን ተናግራለች። የባለቤቱም እናት አማቱ ለሱ መልካም ሰው እንዳልነበረች ገልጻለች። የሚስትየው አፍ እናቷ ናት በማለት ተናግራለች። ስለ ጓደኛውም ስላስናቀ የሚፈልገው ለጥቅም እንደሆነና ለቅሶ ላይ ማንሽም ከኔ በላይ አልተጎዳሽም እያለ ሲናገርም እንደነበር ገልጻለች። የኢትዮጵያ ሕዝብም ይህንን ሲሰማ ብር እንዳጣላቸው ደመደመ። ከጥቂት ቀን በፊት የነጻነት ወርቅነህ ታላቅ እህት ሚሚ በቲክቶክ ገጿ ላይ አንድ ቪዲዮ አጋራች። እሱም እንዲህ ይል ነበር።
ብር አላጣላንም፣ ፈጣሪ ይመስገን ምንም አልጎደለንም። 40ውንም ብር ልስጥሽ ሲሉኝ አልፈልግም ብዬ በራሴ ወጪ ነው ያደረኩት። እድሜ ጤና ይስጠኝ እንጂ ለወንድሜ እስከ መጨረሻው አደርጋለሁ ብላለች። ጎፈንድሚው ከገባ በኋላ ራሱ ነፍስ ይማር አላስባለችም። ፍላጎቷ ገንዘብና ገንዘብ እንደሆነ ተናግራለች። የለቅሶ ጊዜ ሚስቱና የሚስቱ እናት ለነሱ ክብር እንዳልነበራቸው በሐዘን ገልጻለች። መጠየቅ የማይታክተውም የኢትዮጵያ ሕዝብ ታዲያ ለምን መጀመሪያ ላይ ስለነሱ ጥሩነት አወራሽ? ከመጀመሪያው ለምን እውነቱን አልተናገርሽም ብሎ ጠየቀ። እሷም የወንድሜ ልጆች የኔ ልጆች ናቸው፣ እነሱ እንዲቸገሩ አልፈልግም፣ እንዲጠቀሙ ብዬ ዋሽቻለሁ ስትል ግልጽ በሆነ አማርኛ ተናግራለች። ከዚህ በኋላ ግን ማንኛውም አካል ገንዘብ በወንድሜ ስም እንዳይሰበስብ በማለት ሀሳቧን ገልጻለች። እናንተስ ምን ትላላችሁ? እውነቱ ማን ጋር ያለ ይመስላችኋል? ውድ የቱልቱላ አዲስ ወሬ ቲዩብ ቤተሰቦች የተሰማችሁን ኮሜንት ላይ ጻፉልን። እስካሁን አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።